አሁን የምነግራችሁን የሙዝ የጤና ጥቅሞች ከሰማችሁ በኋላ በየቀኑ ሙዝ እንደምትመገቡ እርግጠኛ ነኝ። ከዛ በፊት ግን ጠቃሚ የሆኑ የጤና ጉዳዮችን እንድሰራላችሁ ፎሎ እና ሼር ማድረግ አትርሱ። እንዲሁም ባዮ ላይ ዩቲዩብ ቻናል ያለ ሰብስክራይብ አድርጉ። የሙዝ የጤና ጥቅሞች፣ አንደኛ፣ ማንኛውንም ስፖርታዊ እንቅስቃሴዎች ከማድረጋችሁ በፊት አንድ ሙዝ በመመገብ ኃይልና ጉልበትን በመጨመር ንቁ ሆናችሁ እንድትጀምሩ ያደርጋል። ሁለተኛ፣ ሙዝ በውስጡ ፖታሺየም የተባለ ንጥረ ነገር አለው። ይህም ንጥረ ነገር የደም ግፊትን ይከላከላል፣ የልብ ጤንነትን ይጠብቃል፣ እንዲሁም የጡንቻ ህመምን ይከላከላል። ሶስተኛ፣ ክብደትን ለመቀነስ ሙዝ በውስጡ ስታርች ስለያዘ የምግብ ፍላጎትን በመቀነስ ሌሎች ምግቦችን እንዳትመገቡ ይከለክላል። ይህም ውፍረትን እንዳትጨምሩ ያደርጋል። ነገር ግን ሙዝ ከሌሎች ፕሮቲን ካላቸው ማለትም እንደ ወተት፣ እርጎ፣ አቮካዶ የመሳሰሉ ምግቦች ጋር ቀላቅለን በጁስ መልክ ስንወስድ ደግሞ ክብደትን እንድንጨምር ያደርጋል። አራተኛ፣ የደም ማነስን ይከላከላል። ሙዝ በውስጡ አይረን የተባለ ንጥረ ነገር ስላለው ይህም ንጥረ ነገር የቀይ ደም ሴሎች እንዲመረቱ በማድረግ በደም ማነስ እንዳንጠቃ ያደርጋል። አምስተኛ፣ ሙዝ በውስጡ ማግኒዚየም፣ ማንጋኒዝ እንዲሁም ካልሲየም የተባሉ ንጥረ ነገሮችን ስለያዘ የአጥንት ጥንካሬና ጤንነትን ይጠብቃል። ስድስተኛ፣ ሙዝን ከመመገብም አልፎ የፊት ቆዳን በመቀባት ለስላሳና የሚያምር የፊት ገጽታን ያላብሳል። ሰባተኛ፣ የምግብ መፈጨትን ያፋጥናል እንዲሁም ድርቀትን ይከላከላል። እነዚህ ከበርካታ የሙዝ የጤና ጥቅሞች ጥቂቶቹ ናቸው። ሙዝን የዕለት ተዕለት ምግባችሁ ላይ በመጨመርና በመመገብ ጤንነትዎን ይጠብቁ። መልካም ጊዜ።